ሁኔታው በጦርነት በምትታመሰው በሞልዶቫ ይጀምራል። የዩኤስ ጦር አማጽያንን እየተዋጋ ነው። ነገር ግን በውጊያው ቀረጻ ላይ አንድ እንግዳ ነገር መታየቱን ቀጥሏል። መንፈስ የሚመስሉ ምስሎች አይን መከታተል ከሚችለው በላይ በፍጥነት ይንቀሳቀሳሉ። ጥይቶች አይደሉም ወይም ድሮኖች አይደሉም። ከነዚህ በላይ በጣም የከፉ ነገሮች ናቸው። የዲአርፒኤ ሳይንቲስት የሆነው ዶክተር ማርክ ክላይን ይህንን ክስተት ለማጥናት ወደ ውስጥ ገብተዋል። ያልተለመደ ኃይልን መለየት የሚችል ልዩ ካሜራ ቀርጿል። ሰራዊቱ የእርሱን ፈጠራ እንግዳ የሆኑትን እይታዎች እንደሚያብራራ ተስፋ ያደርጋል። ነገር ግን ክላይን የራሱን ጌንሶች ሲመለከት የሚያየው ነገር ቀዝቅዝ ይላል። እንደ ጭስ የሚሸራተቱ ጥላ የሆኑ ምስሎች በግድግዳዎች ውስጥ ያልፋሉ። በጦር መሳሪያ የማይነኩ ናቸው። ወታደሮቹ ስፔክተሮች ይሏቸዋል። የማሽን ጠመንጃዎች ምንም አያደርጓቸውም። ፍንዳታዎቹም ማለፍ የሚችሉ ብርቱዎች ናቸው። በእነርሱ የተነካ ማንኛው ሰው ወዲያውኑ እንደ ድንጋይ ደርቆ ይሞታል። ክላይን በካፕቴን ሴሽንስ የሚመራ ቡድን ተቀላቅሏል። ፍጡሮቹን ለማጥናት ትልቁን ካሜራ ይዘው ወደ ፈራረሰችው ከተማ ይንቀሳቀሳሉ። ሲንቀሳቀሱም አንድ የቡድናቸው ኃይል ያገኛሉ። ፍርሃት በውስጡ ይነበባል። መናፍስቱ የተረበሹ ይመስላሉ። መርገብገብ ጀምረዋል። በድንገት አንድ ወታደር በመናፍስቱ ጥቃት ይደርስበታል። በሰከንዳት ውስጥ ነፍሱ የተቀደደች ያህል ሰውነቱ ግራጫማና ሕይወት አልባ ሆናለች። ካፕቴን ሴሽንስንም እንዲያፈገፍጉ ትዕዛዝ ይሰጣል። በዚህ መሃል ዶክተር ክላይን የፈጠራውን ካሜራ ይደቅነዋል። ያየው ነገር ግን ማመን አልቻለም። መንፈስ መሳይ ነገር ወደ ካፕቴን ሴሽንስ በቅጽበት ሮጦ ነፍሱን ሲነጥቅ ታየው። የተረፉት ሰዎች ወደ ተተወ ያረጀው ፋብሪካ ያፈገፍጋሉ። በዚህ መሃል ግን አሁንም ዶክተር ክላይን የሆነ ነገር ያስተውላል። መናፍስቱ በአቧራ ውስጥ ሲያልፉ የነሱ ገጽታ የበለጠ ግልጽ ይሆናሉ። እነዚህ ነገሮች መናፍስት አይደሉም፣ አካላዊ ናቸው። መናፍስቱ በሰዎች ተፈጥረው እንደሆነ ጠርጥሯል። እነዚህ የሙታን መናፍስት ሳይሆኑ የጦር መሳሪያዎች ናቸው ብሎ አምኗል። ክላይን ምስሎችን መተንተን ይጀምራል። በፍጡራኑ እንቅስቃሴ ውስጥ ንድፎችን ማስተዋል ጀመረ። እነርሱ ከአንድ አይነት ኃይል የተሰሩ ይመስላሉ። ብርሃንና ቁስ አንድ ላይ ተጣምረው የተገኙ መሳይ ናቸው። ግን አንድ ላይ የሚያደርጋቸው ነገር ምንድን ነው? ይህ የሁላቸውም ጥያቄ ነበር። ክላይን እነርሱን ለማቆም የሚረዱ አዳዲስ መሳሪያዎችን ለመገንባት ሀሳብ አቅርበዋል። በዚህም ትልቁን ካሜራ ወደ ልዩ መሳሪያ ይቀይረዋል። ኃይለኛ የብርሃን ስፔክተር የሚጠቀምና ፍጥረታቱ ምላሽ ሲሰጡ ይመለከታል። አሁን ሁላቸውም ሊያዩዋቸው ችለዋል። መናፍስቱም ድንገት ባሩድ መሳይ ነገር ሲይዛቸውና ከዛ ለመላቀቅ ሲሞክሩ አዩ። በፍጥነት ክላይን የባሩድ መሳይ ንጥረ ነገር ወደ መሳሪያ ሊቀይረው አሰበ። ነገር ግን የት ገብቶ እንደሚያገኘው ግራ ተጋባ። በዚህ መሃል የባሩድ መሳይ መከላከያ በዙሪያው ያደረገው ሰው እዚህ ፋብሪካ ውስጥ ሊኖር እንደሚችል ያስባሉ። ወደ ላይኛው ጣሪያ ሲገቡ ሁለት ህፃናት ያገኛሉ። ህፃናቱ ባሩድ መሳይ ንጥረ ነገሩ አባታቸው እንዳደረገውና ከታችኛው የፋብሪካው ክፍል እንደሚገኝ ይነግሩታል። ክላይንም ንጥረ ነገሩ ወደ መሳሪያነት ይቀይረዋል። ለማምለጥም ተዘጋጁ። በዚህም ሌላ የጥቃት ማዕበል ይከፈታል። መናፍስቱ ቡድኑን ማጥቃት ቀጠሉ። ወታደሮቹም መተኮስ ጀመሩ። ነገር ግን ዶክተር ክላይን የሰራው መሳሪያ ሊያስቆማቸው እንጂ ሊገላቸው አልቻለም ነበር። በዚህም ብዙ ወታደሮች ያጣሉ። ሆኖም የተቀሩት ካምፕ ውስጥ መግባት ችለዋል። ክላይን ሕፃኗ የመጨረሻ ተስፋቸው እንደሆነች ይረዳል። ሆኖም ስለነዚህ ፍጡራን የምታውቀውን ይጠይቃታል። ልጅቷም አባቷ የምርምር ላቦራቶሪው ኮንቴነር አመላላሽ እንደሆነና መናፍስቱ ከዛ እንደተነሱ ትነግረዋለች። በዚህም ቅጽበት ክላይን ሰው ሰራሽ እንደሆነ ይገነዘባል። ዶክተር ክላይንም በድምጽ ሞገድ የሚሰራ ሊያጠፋቸው የሚችል መሳሪያ በወዳደቁ ቴክኖሎጂዎች መገንባት ይጀምራል። እንዳሰበውም አንድ ወጣ ያለ መሳሪያ ይፈጥራል። ነገር ግን ካፕቴኑ አሁን መሳሪያው እስካልተሞከረ ድረስ ግማሽ ኃይል መሳሪያው እስኪሞከር በአየር ላይ እንዲቆይ ትዕዛዝ ያስተላልፋሉ። ኃይሉ ይዘምታል። በተባለውም ቦታም ቡድኖቹ ይወርዳሉ። መናፍስቱ ሳይዋቸው ቁጣቸው ይነሳል። ወታደሩ መሳሪያው ደቅነዋል። መንፈሱ ወደ እርሱ አቅጣጫ እየመጣ እንደሆነ ሲረዳም መሳሪያው ይተኩሰዋል። በዚህም ጊዜ መሳሪያው መንፈሱን መትቶ ያጠፋዋል። መሳሪያው እንደሰራ ሲያውቁ ሁሉም ወታደሮች መናፍስቱን ማሳደድ ቀጠሉ። በመጨረሻም ሚስጥሩ ይገለጣል። እነዚህ በፍጹም መናፍስት አልነበሩ፣ ሰው ሰራሽ ናቸው። ከዓመታት በፊት በሞልዶቫ የሚስጥር ምርምር ላቦራቶሪ ውስጥ አንድ የማይነካና የማይሞት ልዩ መሳሪያ ለመገንባት ያቅዳሉ። ሆኖም
ይህን ለመገንባት የተጠቀሙት ግን የሰዎችን ነፍስ ወይም ንቃተ ህሊና ነበር። ይህም ውጥናቸው ቢሳካም ነገር ግን መናፍስቱን መቆጣጠር ባለመቻላቸው በከተማው ላይ እጅግ አደገኛ መቅሰፍት አምጥቷል። ያገኙትን ሰውና መሳሪያ ሁሉ በቅጽበት ዶግ አመድ ያደርጉታል። ቡድኑ ለህልውና የሚታገሉ ብቻ እንዳልሆነ ይገነዘባል። በጭራሽ ሊኖር የማይገባውን ያልተሳካ ሳይንሳዊ መሳሪያን ይቃወማሉ። ቡድኑ አሁንም እየተሰሩበት ወዳለው ላብራቶሪ ውስጥ ዘልቀው ይገባሉ። ይህ የወረርሽኙ ልብ ነው። ክላይን የሰዎችን ጥሪት ፕሪንት እያደረጉ እንደፈጠሯቸው ሲያይ በፍጥነት ማሽኑን ለመንቀል ያቅዳል። መናፍስቱ ግን ከቀድሞው ይልቅ እየበረቱ ነበር። በዚህም አንዱ ወታደር የተሰሩት መሳሪያዎች እርስ በርስ በማያያዝ ትልቅ መሳሪያ ይፈጥራል። ያም መሳሪያ ድራሻቸውን ያጠፋቸዋል። ሆኖም ግን ያንን ፍንዳታ የተቀሩት መናፍስቶች ሰብረው እንዲወጡ ረድቷቸዋል። ይህም ክስተት ለክላይን ከባድ አድርጎታል። መናፍስቱ እርሱን ለመግደር ይሯሯጣሉ። ሆኖም ሳይሳካላቸው ቀርተዋል። ክላይን ማሽኑን ነቅሎ ሲጨርስ መናፍስቱ እንደ ጢስ በነው ይጠፋሉ። ክላይን የላብራቶሪውን የምርምር መስክ ትኩር ብሎ ሲመለከት እነዛ መናፍስት በሰዎች የስቃይ ምርምር እንደተፈጠሩ ደረሰበት። እንዳይደገምም ነቃቅሎ ያጠፋዋል። ሳይንስ አላግባብ ጥቅም ላይ ሲውል ከጦርነት ራሱ የከፋ አሰቃቂ ነገሮችን ሊፈጥር እንደሚችል ማሳሰቢያ ነው። በመጨረሻም ህዝቡ እንደገና ህይወትን እንደ አዲስ ለመጀመር ሲነሳሳ ይጨርሳል። ይህ የስፔክትራል ታሪክ ነው። የሳይንስ ፈጠራ ከአስፈሪ የጦርነት ሁኔታ ጋር የሚያዋህድ ምርጥ ፊልም ነው። ከወደዳችሁት ላይክ ማድረግ እንዳትረሱ። ሰብስክራይብ በማድረግም የቻናሉ ቤተሰብ መሆን ይችላሉ። በቀጣይ እስከምንገናኝ ቸር ቆዩ።